ሰላም እንዴት ናችሁ? ደህና ናችሁ ወይ? እንዴት ከረማችሁ? ዛሬ በአዲስ ቪዲዮ መጥተናል። እኔ እንግዲህ የሚገመጥ ነገር አማረኝ እና የሚገመጥ ነገር ያው በቂጣ አይሆንም፣ በእንጀራ አይሆንም፣ ምንም አይሆንም። ስለዚህ ያለኝ አማራጭ በጥቅል ጎመን ልገምጥ ነው። የጥቅል ጎመን ሳምቡሳ ልንሰራ ነው የመጣ ነው። እዚህ ጋር ውሃ ጥደናል። ያው ጥቅል ጎመን አጥበን ያዘጋጀነው አለ። ያው ውሃችን እዚህ ጋር ፈልቶልናል። ያው እነዚህን ጥቅል ጎመኖች እዚህ የፈላ ውሃ ውስጥ ትንሽ ገንፈል አድርገን እናወጣዋለን። ያው እዚህ ጋር የተፈጨ ስጋ አለኝ። እሱን ትንሽ ዘይት አድርጌ ያው እንደተለመደው መጥበሻው እንዳይዝ ማለት ነው። ትንሽ ዘይት አድርጌ እየጠበስኩት ነው። ያው ስጋውን አብስያዋለሁ። ትንሽ ነው የሚቀረው። ስለዛ ሽንኩርታችንን ጨምርና መሀሉን ከፈት አድርጌ ነው ለሽንኩርቱ እንዲበስል ብዬ ነው። ሽንኩርታችንን እዚች ጋር እናበስላትና እንቀላቀላታለን። ሳምቡሳ ላደርገው ነው። ጥቅል ጎመን ውስጥ ልጨምረው። ያው የሚገመጥ ነገር አማርኛ አላልኩሽም? ያምራል እኮ አንዳንዴ ውል ይላል። ሳምቡሳ ያምራል፣ ፓስቲ ያምራል። እኛ ሰፈር ደግሞ ፓስቲ ብቻ ነው መንገድ ላይ እንቅፋት እየሆነ አስቸግሮኛል። እሱ መንገድ ቀይሪ በቃ። ቤት አባቴ ቤት በኩል ቤት ያው ስጋችን በስሏል። ቃሪያውን እንጨምራለን። ከስጋው በለጠ ቃሪያው እንዳትሉ፣ ያው ሙሽሽ ስለሚል ነው። ኑሮ በዘዴ ነው። እንደዚህ ቃሪያችን እየበሰለ እዚህ ጋር ያደቀቅነው ስጋ መጥበሻ አለ። እሷን እንጨምራታለን። ቃሪያው፣ ስጋው፣ ስጋ መጥበሻው አንድ ላይ እንትን ብሎልናል። እዚህ ጋር ደቃቅ መጥበሻ ቅጠል አለን፣ ኮረሪማ አለን። ከዛ ትንሽ ጨው እንጨምራለን። ይህንን ሳበስል ጥቅል ጎመኔ ትንሽ በሰላ ነችብኝ። ያው እዚህ ጋርም የደቀቀ ቃሪያ አለኝ። ያው እሱንም እጨምራለሁ። እናንተ እንደፈለጋችሁ በፍላጎታችሁ ማድረግ ነው። ዛሬ እኔ እንትን ሳምቡሳ አምሮቴን በዚህ ልወጣው ነው። እና ዝንጅብል በጣም የደቀቀ ስለሆነ በአናቱ ነው የጨመርኩበት። አሁን ይሄንን እንደዚህ እያደረግን እንትናችን እናጠፋና ቀዝቀዝ እናደርግና ትንሽ ሚጥሚጣ ደረሰ አይደል? ይሄው በቃ በስሏል። ያው ሁሉ ቃሪያ ይኸውላችሁ እንግዲህ በቁጥር ነው የምናገኘው። ያው እሳቱን አጥፍቼዋለሁ ይቀዝቅዝልኝ። ጥቅል ጎመኑን እንጨቱን እያወጣሁት ነው። እቺ ግማሿን እንጨት ማለት ነው። ግማሽ ላይ በስሎብናል። እኛ እንግዲህ እሷን እያወጣን ቀዝቅዞልናል። እነዚህን እንደዚህ እያደረግን እያወጣን የሚቀጥለው ዙር ግን ያው እናስተካክላለን። ሳምቡሳ ሲያምረን ማለት ነው። እንደዚህ እናኛለን። ሰው መጋገሪያችንን እዚች ጋር ቀባ ቀባ አድርገን ዘይት እናዘጋጅና መካከል እናደርግና እንደዚህ ማለት ጠቅለን እናደርጋታለን። እዚች ጋር ቁጭት ያልሽ እንጂ ተረኛ ያው እኔ በጣም ስለበሰለብኝ እንትን እያደረኩት ነው፣ እየደራረብኩት ነው የማደርገው። ሰው ከስህተቱ ይማራል። የሚቀጥለው ከኛ ስህተት ተማሩ እናንተም። እና ትንሽ ቀረት ሲለው ማውጣት የስጋውን እንትን ጉዳይ ይዘን ነው። አንድ ቲማቲም እዚህ ጋር በሙቅ ውሃ ያገነፈልነውና የላጥነው ነጭ ሽንኩርት አለን። እዚህ ውስጥ ትንሽ ጨው እንጨምራለን። በጣም ነው በቃ ሁሉንም አንድ ላይ አድርገን እንፈጨዋለን። እንደዚህ ፍጭት አድርጎልናል።
ላይ በቡሩሽ ቀባ ቀባ እናደርጋታለን። ከለር ይሰጠዋል፣ ጣዕም ይሰጠዋል። ቀጣይ ወደ ኦቨን እንከተዋለን ማለት ነው። ይኸው እንደዚህ አድርገነዋል። አሁን ወደ ኦቨናችንን አሙቀነዋል። ኦቨኑን እዛ እንከተዋለን። ይኸው ሳምቡሳችን በዚህ መልኩ ደርሶልናል። በጣም የሚያምር ሳምቡሳ ነው። ለአምሮት ይሆናል። እንግዲህ መንገድ ላይ ሳየው ነው ውል ብሎብኝ ልሰራ የተነሳሁት። ለእኔ ለአማረኝ በቂ ነው እና ሲንቅ መሰው ደግሞ እንብላ። አላጎርስሽም፣ ራሴ ልጎርስ ነው። አምሮት ያወጣል ወይስ? በጣም ቆንጆ ነው። ያው ጥቅል ጎመን ስለሆነ ከሽ ከሽ አይለልንም እንጂ ቆንጆ ነው። የስጋው የገባበት ቅመም ሁሉ ነገሩ ይጣፍጣል። በዚህ መልኩ እናንተም ሰርታችሁ ሞክሩ። እኔ ቁጭ ብዬ እግሬን አጣምሬ ወጣዋለሁኝ አምሮቴን። ስለተከታተላችሁ እናመሰግናለን። በዚህ ቪዲዮ እንግዲህ አስተያየት ስጡን። ደግሞ እንዳትረሱ ሰብስክራይብ መጨቅጨቅ ይሆንብናል ብለን ነው ዝም የምንላችሁ። ሰብስክራይብ አድርጉ። ስለዚህ አስተያየት በዚህ መልኩ ቢሆን ይሄ ቢጨመር በሌላ መልኩ ስሪ የምትሉኝ ከሆነ እሰራዋለሁ። እናንተም ሰርታችሁ ሞክሩት። ስለተከታተላችሁ እናመሰግናለን። ቻው፣ እንወዳችኋለን። ቻው።